ልክ ነው። ወጥቼበታለሁ ባለፈው። ይሄ ቤተ መዛግብት ወገቡ የፈረሰ ነው። ኦኬ ተው እንጂ እሱ ተጠግኖ ነው አሁን። ኦኬ ቤተ መንግስቷም እንደዚህ ኦኬ መላፊ ችግር የለም። እሺ እንግዲህ በአፄ ፋሲል ቤተ መንግስት ጥገና ላይ ነው። ይሄ የዛሬ 400 ዓመት አፄ ፋሲል ያሰሩት ዋናው ቤተ መንግስት ነው። 14 ዓመት ወስዷል ግንባታው። እንግዲህ ለሶስተኛ ጊዜ ጥገና እየተደረገ ነው። ኦልሞስት አልቋል። እዚህ ሁለተኛው የምታየው የአፄ ፋሲል ልጅ የሆኑት የአላፍ ሰገድ ጻድቁ ዮሐንስ ቤተ መጻሕፍት ላይብራሪ ነች። ኢትዮጵያን ለ24 ዓመት አስተዳድረዋል። ደግ ንጉስ ናቸው። አጋሰስ እንስሳ ከአቅማሙ በላይ እንዳይጫን፣ ዶሮ ተዘቅዝቆ እንዳይያዝ አዋጅ ያወጁ ናቸው። እዚህ ደግሞ ቤተ መዛግብት ናቸው ነው ከኋላ የሚገኘው ትልልቅ የብራና መጻሕፍት አንድ ቦታ ተሰንደው የሚቀመጡበት እስከ 150,000 መጻሕፍት ነበሩ ይላል። እንግዲህ መጽሐፈ ሄኖክን ጨምሮ እዚህ ተሰንደው ይገኙበት የነበረ። እንግዲህ ግቢው ሰፊ ነው፣ 70,000 ካሬ ሜትር። የድሮ መግቢያ የነበረው በዚህ በምታየው አቅጣጫ ነው። ያው ቀስ እያልን እየሄድን እንትን ማለት ይቻላል። ጋርደኑ እንደዚህ ባለፈው እንደዚህ ጋርደን አልነበረው። ልክ ነው። እንግዲህ ሰከንድ ፌዝ ላይ ሌሎቹ የምንድን ነበር? ወርቅ ሰቀላ ግንብ የሚባለው ነው። ይሄ በጀት ተመቶ ፈርሶ ነው። አሁን እንደገና በኃይለ ሥላሴ ጊዜ በሁለተኛው የዓለም ጦርነት ማለት ነው። በ1928 በትክክል 35 እስከ 41 ነው በፈረንጆች፣ በእኛ ከ28 እስከ 35 የነበረው ነው። እዛ ጋር የአፄ ዮሐንስ ልጅ የአፄ ኢያሱ ቤተ መንግስት ነው። እልፍ አዳራሽ ነው፣ እልፍኝ አዳራሽ። እንግዲህ አባት ፋሲል አለ፣ ልጅ ዮሐንስ፣ ከዛ ደግሞ ኢያሱ እንትኑ የሚገኝበት ጥምቀተ ባህሩ ከዚህ 2 ኪሎ ሜትር ወጣ ብሎ ወንዝ ዳርቻ ነው። ወንዝ ፍለጋ ነው ወደ ታች የወረዱት። ቀሃውን ሌላ ደግሞ እንትን አለ። ሌላ መጀመሪያው ቤተ መንግስት ደግሞ እዚያ ነበር ማለት ጉዛራ። እንግዲህ የጎንደር ምስረታ ከግራኝ አህመድ ጦርነት ጋር የተያያዘ ነው። ሸዋ ነገስታትን እያሳደደ በስተመጨረሻም በፖርቹጋሎች እርዳታ አማካኝነት ሞተ። እዚህ ወጣ ብሎ 20 ኪሎ ሜትር ዶጎማ የሚባል ግራኝ በር የሚባል ቦታ አለ። ግራኝ አህመድ የሞተበት። ከዛ ትንቢት ነበር በጎን ገስኪ የሚል እዛ መጀመሪያ ጉዛራ ላይ መናገሻቸውን ሰሩ። ከዛ ጎርጎራም ምን ያህል ይቃር ጉዛራ 60 ኪሎ ሜትር። ጎርጎራም እንደዚሁ ቤተ መንግስት ነበር። እዚህ አዘዞም ገነተ ኢየሱስ ቤተ ክርስቲያን አካባቢ፣ ተክለ ሃይማኖት አካባቢ የአፄ ሱስንዮስ አባት የአፄ ፋሲል አባት አፄ ሱስንዮስ ቤተ መንግስት ነበራቸው። ከዛ በኋላ ነው እንግዲህ አፄ ፋሲል ወደዚህ የቀየሩት። እንግዲህ ትንቢቱ በጎን ገስኪ የሚለው ተፈጸመ የሚባለው ጎንደር ላይ ነው። ለ220 ዓመት ያህል የኢትዮጵያ ዋና ከተማ መናገሻ ሆና ቆይታለች። እንግዲህ ፖዝ ላርገው እንዴት ነው? በቃ በጣም አመሰግናለሁ። ማን ልበል? ጋይዳችን ሄኖክ ይባላል። አክቹአሊ በጣም ብዙ ነገር አሲስት ያደረገኝ በጣም አሪፍ ልጅ ነው። እንግዲህ ሌላ ጊዜ ከመጣችሁ ሄኖክ ይባላል። ሄኖክ ማግኘት ትችላላችሁ። ጎንደር ኑ ወደ ጎንደር የነገስታት ከተማ